እኛው ቀብር ምሰን ድንጋይ አምጥተን ጭቃ አቡክተን ከፈን አምጥተን ልብሱን አውጥተን ሰዓትም ተሆነ አውጥተን ከልጆቹ ለይተን መስጊድ አስቀምጠን ሶላተል ጀናዛ ሰግደን አሶላቱ ዐለል መይት ብለን ሰግደን በቀብረነው እንዴት ነው ዶሬ ሰርተን እሱ ዘንድ ሄደን ስጠን የምንለው? እስቲ ሁላችሁም የአቅላችሁንም የነቁንም በደንብ አድርጋችሁ አዳምጡ። ራሴ የቀበርከውን ሰውዬ ራሴ የከፈንከውን ሰውዬ ዶሬ ሰርተህ ሸሆች እርዱኝ ከማለትና አላሁ አለዚ ላ ኢላሃ ኢላ ሁ እሱን ከማጣራት ማን ይበልጣል? ማን ይበልጣል? የጀማ በሀገራችን ላይ ምንድነው የሚሰራው ታውቆ የለም ወይ? ዱዓ ለማድረግ ይሄ ጠበባችሁ ሆይ? አላህን ለመለመን ሌሊቱ ረዘማችሁ ሆይ? አላህን ለመለመን ቀኑ ረዘመባችሁ ሆይ? እስቲ እርሻችሁን አያት ታርጉት። እርሻችሁ ያለው ቦታ ሲውት መስኖ አለው ሜዳ ነው። እንደዛ ያለ ቦታ ላይ ዘርታችሁ የሚቀልባችሁን ጌታ ትተን በሌላ ሄደን አባይ ይርዱን ክር ማሰር ፍየል ይዞ መሄድ አለኝ ባካችሁ ደረሱልኝ ባካችሁ ለስጡኝ ባካችሁ። ያንን 77 አይታችሁ የለም ወይ? እድሜ ያላችሁ ያ ጀማ የሀገራችን ሰው ሀርቡ ላይ ግፍ እንዳለ የዛ አካባቢ ሰው እንዴት አለ አደጋ እንደደረሰበት ታውቆ የለም? ማን ረዳን የዛ ሰዓት?